የዳላስን ሰማይ ጠቀስ ሕንፃዎች ስናይ የአሜሪካን ህልም እናስባለን። ነገር ግን ከነዚህ የሚያብረቀርቁ ሕንፃዎች ጥላ ስር በሺዎች የሚቆጠሩ ሰዎች ቤት የሌላቸው መሆናቸውን ያውቁ ይሆን? ሀብታሞቹ በቅንጦት ሲኖሩ፣ ድሆቹ ደግሞ ለመኖር የሚታገሉባት የዳላስ የተደበቀ እውነታ ይህ ነው። ይህን እውነታ ለማመን ይከብዳል። በዳላስ ውስጥ ከ4000 በላይ ሰዎች በጎዳና ላይ ይኖራሉ። በዓለም ላይ እጅግ ሀብታም ከሚባሉት ከተሞች አንዷ በሆነችው በዚች በዳላስ ከተማ ሥራ አጥነት ወይም አንድ የህመም ክስተት ሰውን ወደ ቤት እጦት ሊጥል ይችላል። ከፍ ያለ ሰማይ ጠቀስ ሕንፃዎችን እያዩ እንዲሁም በድልድይ ስር በብርድ እየተሰቃዩ ጎዳና ላይ የተኙ የአሜሪካ ዜጎችን መመልከት ሊያስገርማችሁ ይችላል። የዳላስ እውነታ ሁለት ገጽታ አለው። አንዱ ገጽታ ላይ የቅንጦትና የሀብት ጥግ ሲኖር፣ ሌላው ገጽታ ላይ ደግሞ ለማደሪያ የሚሆን ቦታ ፍለጋ የሚደረግ የየቀን ትግል አለ። ውድ የአፍሪካን ፌስ ቻናል ቤተሰቦች፣ ዛሬ በሀብት ስር የተደበቀውን ስር የሰደደውን ቀውስ እናያለን። የተደበቀ ግን ማየት ያለብን እውነታ። ለቻናላችን አዲስ ከሆናችሁ ጠቃሚ መረጃዎች እንዳያመልጣችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑም ጋበዝን። ዳላስ ዘመናዊነት፣ ቅንጦትና ስኬት የሚንጸባረቅባት ከተማ። በቀን ብርሃን ሰማይ ጠቀስ ሕንፃዎቿ በቴክሳስ ፀሐይ ያንጸባርቃሉ። በሌሊት ደግሞ መብራቶቿ እንደማይጠፉ የከዋክብት ስብስብ ያበራሉ። ይህች ከተማ የንግድ፣ የፈጠራና የሰዎች ህልም ወደ ሕይወት የሚመጣበት ማዕከል ናት። ከትላልቅ የሥራ ዕድሎች እስከ ዓለም አቀፍ ስፖርቶች ድረስ ዳላስ የብልጽግና ምሳሌ ሆና ትቀርባለች። ነገር ግን ከዚህ የሚያብረቀርቅ መጋረጃ በስተጀርባ እምብዛም የማይነገር እውነታ ተደብቋል። በጎዳናዎች፣ በድልድዮች ስርና ጨለማ በሆኑ የጎዳና ክፍሎች በሺዎች የሚቆጠሩ ሰዎች በጣም የተለየ ሕይወት ይኖራሉ። እነሱ ብዙውን ጊዜ ውብ በሆነችው የዳላስ ከተማ የስኬት ታሪክ አካል አይደሉም። በሚያብረቀርቁ የከተማዋ ሰማይ ጠቀስ ሕንፃዎች ስር የተረሱ ፊቶች ናቸው እንጂ። ለአንዳንዶች ዳላስ የእድገት ምልክት ስትሆን፣ ለሌሎች ግን የዕለት ተዕለት ህልውና የጦር ሜዳም ሆናለች። የኢኮኖሚው መንኮራኩሩ መሽከርከሩን ቢቀጥልም በሺዎች የሚቆጠሩ ሰዎች ወደ ኋላ ቀርተዋል፣ ተገልለዋል እና የሰው ልጅ መሠረታዊ መብት የሆነውን የመኖሪያ ቤት ተነፍገዋል። የዳላስ ቤት እጦት ቀውስ እጅግ ባለጸጋ በሆነችው ከተማ ጥልቅ የሆኑ ማኅበራዊ ችግሮች አቅፋለች። የችግሩን መጠን ለመረዳት ብዙ ጊዜ አስደንጋጭ የሚመስሉ ነገር ግን በእርግጥ በሺዎች የሚቆጠሩ እውነተኛ ሕይወቶችን የሚወክሉ ቁጥሮችን መመልከት ያስፈልጋል። በየዓመቱ የዳላስ ከተማና የሰብአዊ መብት ድርጅቶች በየጎዳናው መጠለያዎች ላይ ቆጠራ ያካሂዳሉ። ቋሚ መኖሪያ የሌላቸው ሰዎች ቁጥር ከ4000 እስከ 5000 ደርሷል። አብዛኞቹ በአደጋ ጊዜ መጠለያዎች ቢኖሩም በሺዎች የሚቆጠሩት ደግሞ በየጎዳናዎች፣ በድልድዮች ስር ወይም በጊዜያዊ ድንኳኖች ውስጥ ለመኖር ይገደዳሉ። ባለሙያዎች ግን ትክክለኛው ቁጥር ከዚህ በጣም ከፍ ያለ እንደሆነም ያምናሉ። ከእነዚህ ውስጥ ከ1/3 በላይ የሚሆኑት ሰዎች ለረጅም ጊዜ ቤት የሌላቸው ናቸው። ከአእምሮ ጤና ችግሮች፣ ከጾታዊ ጥቃቶች፣ ከአደንዛዥ ሱሶች ጋር አብረው ይኖራሉ። የበለጠ አሳዛኝ የሆነው ደግሞ የቤት እጦት በአዋቂዎች ላይ ብቻ የተወሰነም አይደለም። በመቶዎች የሚቆጠሩ ታዳጊ ልጆች ያሏቸው ቤተሰቦችም ቤት የሌላቸው ሲሆን፣ ቤት የሌላቸው ሰዎች ውስጥ ወደ 20% የሚጠጉት የቀድሞ ወታደሮች ናቸው። በአንድ ወቅት አገራቸውን ያገለገሉ፣ አሁን ግን ያለ መጠለያ ለመኖር የተገደዱ ሰዎች። ዳላስ የበለጸገችና የዕድል ከተማ በሺዎች የሚቆጠሩ የኪሳራ፣ የስቃይና የመኖር ትግል ታሪኮችንም አቅፋለች። የዳላስ ቤት እጦት ቀውስ በድንገት የመጣ አይደለም። ዋነኛው ምክንያት በተመጣጣኝ ዋጋ የመኖሪያ ቤት አለመኖር ነው። ከቅርብ ዓመታት ወዲህ የቤት ኪራዮች በከፍተኛ ፍጥነት ጨምረዋል። ዝቅተኛው ደሞዝ ከጊዜ ወደ ጊዜ እየጨመረ የመጣውን የኑሮ ውድነት ባለመከተሉ ከድህነት መስመር አፋፍ ላይ ያሉ ቤተሰቦች በአንድ የሥራ ኪሳራ ወይም ባልተጠበቀ ሕመም ምክንያት ወዲያውኑ ቤት አልባ ሊሆኑ ይችላሉ። ችግሮቹ እዚህ ላይ አያቆሙም። የአእምሮ ጤናና ሱስ እኩል ጉዳዮች ናቸው። በመንገድ ላይ የሚኖሩ ብዙ ሰዎች ከከባድ ድብርት ካልታከሙ የአእምሮ ጉዳዮች ወይም ሱስ ጋር ይታገላሉ። የዳላስ የጤና እንክብካቤ ሥርዓት የተሻለ ቢሆንም በጣም ተጋላጭ የሆኑት ጋር ለመድረስ ግን ይሳነዋል። የዕለት ተዕለት ሕይወት ደግሞ ለቀናት የሚደረግ ትግል ነው። በየማለዳው ብዙሃኑ ምቹ በሆኑ መኝታ ቤቶች ሆነው ሲነቁ፣ እነዚህ ሰዎች ግን በመንገዶች ላይ ባሉ ደካማ ድንኳኖች ውስጥ፣ በድልድይ ስር ወይም በቀዝቃዛ ፓርክ ወንበሮች ላይ አይኖቻቸውን ይከፍታሉ። በእነዚህ ማህበረሰብ ዘንድ
ንጹህ ውሃ ማግኘት እንኳን ውድና ብርቅ ይሆናል። ምግብ ከበጎ ፈቃደኞች ልገሳ ቢያገኙም በሰላም መተኛት ግን ፈጽሞ የማይቻል ነው። ምክንያቱም በሌቦች የመዘረፍ፣ በፖሊስ የመባረር ወይም የመጠቃት ፍርሃት ሁልጊዜ ያንዣብብባቸዋል። ከእነዚህ ከጎሰቆሉ ፊቶች በስተጀርባ ልብ የሚሰብሩ ታሪኮች አሉ። የዳላስ ከተማ መንግሥት ይህን ፈተና ለመፍታት የተለያዩ እርምጃዎችን ለመውሰድ ሞክሯል። በ2021 ፈጣን የመኖሪያ ቤት ቅድሚያ ዕቅድ ወይም ራፒድ ሪሃውሲንግ የተባለ ፕሮጀክት የተጀመረ ሲሆን ጽንሰ ሐሳቡም የቤት እጦትን ለመቀነስ የመጀመሪያው እርምጃ ሥራ ወይም ማገገሚያ ሳይሆን ለማህበረሰቡ መጠለያ መገንባት እንደሆነም አምኗል። ነገር ግን እነዚህ እርምጃዎች ተስፋ ሰጪ ቢሆኑም እውነታው ግን ቀጥተኛ አይደለም። ተመጣጣኝ ቤቶች በቂ አይደሉም። የቢሮክራሲ ሂደቶች የእርዳታ ስርጭትን ያዘገያሉ። የመንግሥት ገደቦች ቢኖሩም ሌላ ኃይል በዳላስ ውስጥ እየሠራ ነው። ከርኅራኄ የተወለደ የማኅበረሰብ ኃይል፣ ለትርፍ ያልተቋቋሙ ድርጅቶችና የበጎ ፈቃደኞች ቡድን በየቀኑ በግንባር ቀደምትነት ይገኛሉ። እንደ ስቲው ፖትስ ያሉ ድርጅቶች ትኩስ ምግቦችን፣ ንጹህ ልብሶችንና የሥራ ሥልጠና ሲሰጡ፣ አወር ካሊንግ የተሰኘ ድርጅት ደግሞ በመንገድ ላይ ያሉትን ሰዎች በአካል በማግኘት ሥራ በመፍጠር ወደ ቋሚ መፍትሄዎችን እንዲመሩ ያግዛል። ትልቁ ተስፋ የሚገኘው በአመለካከት ለውጥና በፈጠራ መፍትሄዎች ላይ ነው። የትንሽ ቤት ማኅበረሰቦች ልማት በአሁኑ ጊዜ ትኩረት እያገኘ ነው። እነዚህ ትናንሽና ርካሽ መኖሪያ ቤቶች የደህንነት ስሜትና ሕይወታቸውን እንደገና ለመገንባት መነሻ ይሰጣሉ። ፈጣን የመኖሪያ ቤት ፕሮግራሞችን ተስፋ ሰጪ ውጤቶችም አሳይተዋል። እውነተኛ መፍትሄዎች በተከታታይ ሲተገበሩ የሚቻል መሆኑንም አረጋግጠዋል። ዳላስ በአንድ በኩል በብልጽግናና በኩራት ትቆማለች፣ በሌላ በኩል ደግሞ በሺዎች የሚቆጠሩ ሰዎች እነሱን የረሳች በሚመስል ከተማ ጥላ ውስጥ ይኖራሉ። የዳላስ የቤት እጦት ቀውስ የአካባቢ ታሪክ ብቻ አይደለም፣ ነገር ግን በአሜሪካ ውስጥ ያለ ትልቅ ጉዳይ ነጸብራቅ ነው። ይህች ሀገር የሕልሞች ምድር በመባል የምትታወቅ ስትሆን ለእያንዳንዱ ግለሰብ ተስፋን እንደገና ማግኘት ለዚች ከተማ የበለጠ ሰብአዊ ድጋፍን ይሻል። ዳላስ መስታወት ናት። እናም ስንመለከት የቤት እጦት ቀውስ ያለባት ከተማ ብቻ ሳትሆን የአሜሪካን ፊት ራሱ እናያለን። ውብ ግን ደካማ፣ በተስፋ የተሞላች ግን አሁንም የጎዳና ተዳዳሪ በዛባት። ውድ የቻናላችን ተከታታዮች የዛሬው ዝግጅታችን ይህንን ይመስላል። ዝግጅታችንን ከወደዳችሁት ላይክ፣ እንዲሁም አስተያየት ካሏችሁ የአስተያየት መስጫው ላይ ሐሳባችሁን አስቀምጡልን እያልን በቀጣይ በሌሎች አስገራሚ ዝግጅቶች እስከምንገናኝ ሰላም ቆዩን።